ጥሩ ማስታወቂያ አሰርታችሁ መጥፎ ፕሮዳክት ካላችሁ ምንም ጥቅም የለውም። ምክንያቱም ማርኬቲንግ ፕሮሞሽን ብቻ አይደለም። የሆነ ሰዎች ጋር ሄዶ ስክት የሚል ፕሮዳክት የምትፈልጉ ከሆነ እነዚህን አራት የማርኬቲንግ ክፍሎች ማወቅ ይኖርባቸዋል። ፕሮዳክት፣ ፕራይስ፣ ፕሌስ ኤንድ ፕሮሞሽን። እነዚህ የማርኬቲንግ ዋና ፋውንዴሽን ናቸው። አንዱን ኢግኖር ካደረጋችሁ ሁሉንም ነገር ነው የምታፈርሱት። አንደኛ ፕሮዳክት። የምሸጠው ፕሮዳክት ወይም ሰርቪስ ለሰዎች ጥቅም አለው ወይ? የሆነ ችግር ፈቺ ነው ወይ? ከዚህ ጋር ስለ ፕሮዳክቱ ዲዛይን፣ ፓኬጂንግ ኤንድ ሌብሊንግ የምትጨነቁ ቦታ ነው። ከሱ በኋላ ፕራይስ። በጣም ካስወደዳችሁት ሰዎች አይገዟችሁ። የምታረክሱት ከሆነ ደግሞ አትታመኑ። ስለዚህ የሆነ በመሃል እናንተንም ትርፋማ ሊያደርጋችሁ የሚችል ዋጋ ማግኘት ይኖርባችኋል። ሶስተኛው ፕሌስ። ኦልሬዲ ካስተመሮች ባሉበት ቦታ መገኘት ይኖርባችኋል። አራተኛው ፕሮሞሽን፣ ማስታወቂያ፣ ሶሻል ሚዲያችን፣ በቃ የሆነ ሰዎች የሚያዩት ነገር ግን ከሶስቱ ውጪ ወይም ደግሞ አስቀድማችሁ የምትሰሩት ከሆነ ሰዎችን እየረበሻችሁ እንጂ ማርኬቲንግ እየሰራችሁ አይደል። የመጀመሪያዎቹ ሶስቱን ልክ እንደ አንድ ቤት መሰረት አስቡት። መሰረት አይታይም፣ ግን የቤቱ በጣም ወሳኝ ፓርት። ያው ኦብቪየስሊ ያለ መሰረት ቤቱ መቆም አይችልም። የመጨረሻውን ፕሮሞሽን ደግሞ እንደ ቤቱ አስቡት። ይሄ ሰዎች እናንተን የሚያውቁበት የሚታያቸው ነገር ነው። ቴንክ ዩ